ሰላም የማይንድ ኤርድሮፕ ዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? ደብሊው ኮይን ኤርድሮፕ ላይ ስትሰሩ ለነበራችሁ የደብሊው ኮይን አዲስ መረጃ ወጥቷል። ይህም መረጃ ከኤርድሮፕ ኢሊጂቢሊቲ ጋር በተገናኘ ነው። ከዚህ በፊት የኤርድሮፕ ኢሊጂቢሊቲ ክራይቴሪያ ታስኮችን ሰርታችሁ ለኤርድሮፕ ኢሊጂብል የሆናችሁ ሰዎች አሁንም ሌላ የኤርድሮፕ ኢሊጂቢሊቲ ክራይቴሪያ አምጥቷል። ታዲያ ይህን የኢሊጂቢሊቲ ክራይቴሪያ ታስክ ያልሰራ ማንኛውም ሰው ለኤርድሮፕ ኢሊጂብል አይደለም ብለዋል። እንደምታዩት እዚህ ጋር completion of this task is now mandatory for airdrop eligibility ብለዋል። ስለዚህ ይሄንን ሁላችንም በዚህ ቪዲዮ ምንሰራ ይሆናል ማለት ነው። በተለይ ደብሊው ኮይን ላይ ረጅም ጊዜ የቆያችሁ ሰዎች እንደዚህ አይነት ታስኮችን ባታልፉ የተሻለ ነው ብዬ አስባለሁ። ምናልባት የደብሊው ኮይን በባለፈው ፕሪ ሊስቲንግ ላውንች መጀመሩ ይታወቃል። ታዲያ በዛ ፖስት ላይ እንዳሳወቀው ከሆነ ከፕሪ ሊስቲንጉ በኋላ የሊስቲንግ ዴቱን በጥቂት ቀናት ውስጥ እንደሚያሳውቁ አሳውቀው ነበረ። አሁን ላይ ደግሞ አዲስ ሌላ የማንዳቶሪ ታስክ አምጥተዋል። እሱን ታስክ አንድ ላይ ገብተን ወደ ደብሊው ቦት ውስጥ በመግባት የምንሰራ ይሆናል ማለት ነው። እንደምታዩት አሁን ወደ ደብሊው ኮይን ቦት ውስጥ ገብቻለሁ። ወደ ደብሊው ኮይን ቦት ውስጥ ከገባን በኋላ የኤርድሮፕ ኢሊጂቢሊቲ ክራይቴሪያውን ሄደን ቼክ እናድርገዋለን ማለት ነው። እንደምታዩት እዚህ ጋር ደብሊው ጋላክሲ የሚለው አለ። እሱ ጋር ሁሉም የናንተ የታረመ ቢሆን ሞር የተሻለ ነው። እነዚህ ለኤርድሮፕ እጅግ በጣም ጠቃሚ ናቸው። ስለዚህ አሁን ላይ አዲስ የኤርድሮፕ ኢሊጂቢሊቲ ክራይቴሪያ የሚለውን ለማግኘት እዚህ ጋር ታስክ የሚለውን አንድ ጊዜ ክሊክ እናደርገዋለን። እሱን ክሊክ ካደረግነው በኋላ እንደምታዩት እዚህ ጋር የተለያዩ አሉ። ነቲንግ ዩቲዩብ ፕሪሊስቲንግ አክቲቭ ኮምፕሌትድ የሚሉ አሉ። ስለዚህ አሁን ለኤርድሮፕ ኢሊጂቢሊቲ ክራይቴሪያ ግዴታ ነው ተብሎ የተቀመጠው ታስክ የሚገኘው እዚህ ጋር ፕሪሊስቲንግ የሚለው ጋር ነው። እንደምታዩት እሱን ስነካው እዚህ ጋር ፎሎ ቢትጌት ቱ ጌት ደብሊው ኮይን ብሎ እዚህ ጋር አስቀምጦልናል። ስለዚህ ይሄኛውን እንሰራለን ማለት ነው። እንደምታዩት እዚህ ጋር ወደ ኋላ በመመለስ ቼክ እናድርገው። ይህም አዲሱ የኢሊጂቢሊቲ ማንዳቶሪ ክራይቴሪያ የተባለው የቢትጌትን ኤክስ አካውንት ወይንም የቢትጌትን ትዊተር አካውንት ፎሎ ማድረግ ነው። ስለዚህ እሱን ለመፈጸም ሁላችንም ወደ ታስክ ሴክሽን ውስጥ ገብተን አሁን ያሳያችሁ ፕሪሊስቲንጉ ጋር እንመጣለን ማለት ነው። ፕሪሊስቲንጉ ጋር ከመጣን በኋላ ፎሎ ቢትጌት የሚለውን አንድ ጊዜ ክሊክ እናደርገዋለን። እሱን ክሊክ ካደረግን በኋላ ፎሎ ቢትጌት የሚለውን አንድ ጊዜ ክሊክ ማድረግ ነው። በመቀጠል ወደዛ ወደ ኤክስ አካውንት ወይንም ወደ ትዊተር ነው የሚወስደን። ምናልባት ትዊተር የሌላችሁ ሰዎች አንድ ጊዜ ክሊክ በማድረግ ወደ ኋላ መመለስ ትችላላችሁ። እንደምታዩት ትዊተር ላይ ፎሎ ካደረጋችሁ በኋላ እዚህ ጋር ቬሪፋይ የሚለውን መንካት ነው። እንደምታዩት ቼክ አጌን ኢፍ ዩ ሃቭ ጆይንድ ይላል። ፎሎ ቢትጌት የሚለውን ድጋሚ ነካዋለሁ። ሁሉንም ታስኮች ስትሰሯቸው ሁለት ጊዜ ክሊክ አድርጓቸው፣ ከዛ በኋላ ያርምላችኋል። እንደምታዩት አሁን መጥቼ ክሌም እለዋለሁ። በተሳካ ሁኔታ ይህንን ታስክ ፈጽም ያለው ማለት ነው። ታስኩ መፈጸማችሁን ለማረጋገጥ እዚህ ጋር ከታስኩ በታች በኩል ሪሲቭድ የሚለውን መምጣቱን ቼክ ልታደርጉ ይገባል ማለት ነው። እንደምታዩት እዚህ ጋር ኤክስ የምትለውን በመንካት ወደ ቦቱ መለሳለሁ። እንደምታዩት ብለር ሆኗል፣ ተጠናቋል። ስለዚህ ይሄንን በዚህ መልኩ ልንሰራ እንችላለን ማለት ነው። እዚህ ጋር ደግሞ ፕሪሊስቲንግ ሪዋርድ ተብሎ በባለፈው ያመጡት አለ። እሱም ወደ 1 ሚሊዮን ደብሊው ኮይን ነው የሚሰጠን። እሱንም በዚሁ መልኩ አንድ ጊዜ ክሊክ በማድረግ መፈጸም እንችላለን ማለት ነው። ሌላ የተለየ ፕሮሰስ የለውም። እንደምታዩት ሪሲቭድ ብሎ ሰጥቶኛል ማለት ነው። ከደብሊው ኮይን ጋር በተገናኘ ለዛሬ ያዝንላችሁ መረጃ ይህንን ይመስላል። ለዚህ ቻናል አዲስ የሆናችሁና ይህ ቪዲዮ የተመቻችሁ ሰዎች ይህንን ቪዲዮ ላይክ፣ ሼር እና ሰብስክራይብ ማድረግ አይረሳ። የቴሌግራም ቻናላችን ማይንድ ኤርድሮፕ ይባላል። ማይንድ ኤርድሮፕ የሚለውን የቴሌግራም ቻናላችንን በመቀላቀል ፈጣን የሆኑ የክሪፕቶና የኤርድሮፕ መረጃዎችን ከኛ ጋር ማግኘት ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልን።